እንግዲህ ስፖርት በባህሪው ወይም ደግሞ ስፖርት ለጤንነት፣ ስፖርት ለሁሉ፣ ስፖርት ለጤንነት፣ ስፖርት ለሰላም፣ ስፖርት ለፍቅር በሚለው አግባብ እንግዲህ የጀመርነው እኛ ከቅድመ ምርጫ ጀምረን ነው ይህን ስፖርት የጀመርነው። እንግዲህ አመራር በባህሪው የሞዴል መሆን አለበት። አመራር በልማቱ በስፖርቱም አጠቃላይ ወረዳዊም ሆነ ክልላዊ ዞናዊ በሆኑ ነገሮች ላይ አመራር ሞዴል መሆን አለበት። ስለዚህ አመራሩ ሞዴል ከሆነ አመራሩ በሁሉም ዘርፍ ፊት ከተገኘ አጠቃላይ የልማት ስራዎችንም ስፖርታዊ ውድድሮችንም ከኛ የሚማረው ወጣቱ ብዙ አለ። ስለዚህ እሱን አንድ ተግባራዊ ማድረግ ነው ወደዚህ የገባ ነው እና ከምርጫ ቅድመ ምርጫ ላይ ያደረግነው ስፖርታዊ ውድድር በተለይ አጠቃላይ ሰላሙ ላይ የፈጠረው ድባብ እንደ መርጦ ለማርያም ከተማ ቀላል አይደለም። ማለት ወጣቱ እኛ ይህን ስፖርታዊ ውድድር ካደረግነው በኋላ ወጣቱ በሙሉ ስፖርት ላይ ተሳትፈን ያለ አሁን አይታችሁት ካልሆነ በስተቀር እዚህ አደባባይ ላይ እኛ ስፖርታዊ ውድድር ካደረግነው ጀምሮ ለካ አመራሩ ይህን ያህል ካደረገ ከኛ ምን ይጠበቃል የሚለው ወጣቱ ጠቅላላ ካሊባሉ ሱሶች እየወጣውን ስፖርታዊ ውድድሩን እያካሄደ ነው ያለ። ከሱ ተሞክሮ ወስደን በቃ ለቀጣይም ቢሆን እስከ ዋንጫ ፉክክርና ውድድር ድረስ ማድረግ አለብን ብለን ትሬኒንግ ስናደርግ ከቆየን በኋላ ከምርጫ ማግስት ደግሞ ከምርጫ ማግስት ጠንካራ መንግስት በሚለው አግባብ ወደዚህ ገብተን ደግሞ ዛሬ ለዋንጫ እየተጫወትን ነው። እንዳያችሁት የመረብ ኳስ ውድድርን አጠናቀናል። አሁን የእግር ኳስ ውድድር እየተካሄደ ነው። ስለዚህ ከምርጫ ማግስት የጠንካራ መንግስት የሚለው መንግስት በስፖርቱ፣ መንግስት በልማቱ፣ መንግስት በመሰረተ ልማቱ በአጠቃላይ ከጠነከረ አጠቃላይ የሰላሙ በዚህ ያልክ ይመጣል ከሚል አኳያ አሁን እኛ አመራሮች የስፖርታዊ ውድድር በማድረጋችን የሰላም ድባቡ ከምርጫ በኋላ በጣም እየቀነሰ የመጣበት አግባብ አለ። ወጣቱ በቃ ከሌላ ባሌ ሱስ ወጣ አሁን ስፖርታዊ ውድድር እንደምታወስ እያካሄደ ነው። ይሄ ደግሞ ለእኛም አመራር ሞዴል ሆነ ማለት በሁሉም ሞዴል ከሆነ በስራውም በስፖርት ሞዴል ከሆነ ሁሉም እኛን እየተከተለ የመጣበት አግባብ አለና እኛ ከወጣቱ ጋር አሁን ተቀላቅለናል። እዚህ ስፖርታዊ ውድድር ላይ በማካሄዳችን ለካ አመራር እንዲህ አይነት ብቃቱ አላቸው ሁሉ እስከመባል ደርሰናል። ለካ ይችላሉ ወይ ስፖርትም ይችላሉ እስከመባል ደረጃ ደርሰናል። ይሄ የኛ ተሞክሮ ደግሞ በተለይ ለወጣቱ ትልቅ ለቀጣይ ትልቅ የስፖርታዊ ፍቅር እንዲኖረው ያደረግንበት አግባብ ነው ያለ እንዳጠቃላይ እንደምታውቁ እና ቀጣይም ቢሆን ሁለቱም ከተማ አስተዳደር ይሄ ብቻ አይደለም። እኛ የምንፈልገው በመርጦ ለማርያም ከተማ ብቻ ሳይሆን ከጎንቻ፣ ከደብረ ወርቅ፣ ከሞጣ ጋር እንደዚህ ከአመራር እየተወዳደር የስፖርቱን ልማት የምናሳድግበትን አግባብ ፈጥረን እየሰራን ያለንበት አግባብ ነው።